ሰላም ጤና ይስጥልን። ያድራችሁ ቤተሰብ አማን ናችሁ? እንዴት ናችሁ? ይመስገን እግዚአብሔር ከኔ ጋር ሁሉ ሰላም ነው። አሁን የመጣሁት ትንሽ እዚህ ቲክቶክ ላይ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች የዩቲዩብ ቻናል የነበረው ዩቲዩብ ባለቤት የነበረው እሸቱ መለሰ ቪዲዮ አይቼ ነውና እንግዲህ ኮሜዲያን እሸቱ መለሰ ያው ሁላችንም የምናውቀው በጣም ጠንካራ ስብዕና ያለው መልካም ወጣት በዶንኪ ቲዩብ ላይ ድንቅ ልጆችን በማቀብ በማበረታታት በማሸለም በትላልቅ የኢንዱስትሪ ባለቤቶችን በማስተዋወቅ ባንኮችን ጭምር በማስተዋወቅ የሚታወቅ እንቁ ልጃችን ነው፣ ወንድማችን ነው እና አሁን በገጠመው የፋይናንሻል ችግር ሁላችንም ከጎን ልንኖር ያስፈልገዋል ማለት ነው። በጣም በተደጋጋሚ ብዙ አንዳንድ ወንድሞች በኔጋቲቭ ሚስ አንደርስታንዲንግ ይዘው በኔጋቲቭ የሚተቹ አሉ፣ የሚደግፉ በፖዚቲቭ የሚተቹ እንዲያሉ ሆኖ ማለት ነው እና ስለዚህ ወንድማችን ልናግዘው ልንደግፈው ከጎን ልንኖር ያስፈልገዋል። ምክንያቱም መልካም ሰዎች ብዙ ጊዜ እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካን መልካም ልብ ያላቸው ቅን ልብ ያላቸው ሰዎች ብዙ ጊዜ አይደገፉም። ከጎናቸው የሚቆምላቸው ብዙ አናሳ ነው። እውነትን የሚከተል ብቻ ነው እንጂ ብዙ ፈተናዎች ይገጥማቸዋል። ስለዚህ ወንድማችን እሸቱ መለሰ ይህንን ፈተና ለበጎ ነው፣ ለጸጋ ነው፣ ፈተና ለጸጋ ነው፣ ለበረከት ነው ብለህ ይህንን ፈተና መቋቋም አለብህ እንጂ ወደ ኋላ መመለስ የለብህም የሚል ወንድማዊ ሀሳብ ነው ያለኝ። ስለዚህ እኛ እንግዲህ ስራህን እናያለን፣ እናድንቃለን። ስለዚህ በዚህ እንድትገፋበት፣ እንድትጠነክር፣ እንድትበረታ ከጎንነን ለማለት ነው። ስለዚህ በዩቲዩብም ያው ሰብስክራይብ እናደርጋለን፣ ቤተሰብ እንኮናለን። ስለዚህ ያለውን ነገር እንግዲህ ጠንክር። እኔ ብዙ ወንድሞችም ብዙ እህቶችም ከጎንህ እንደሚሆኑ ባለሙሉ ተስፋ ነኝ። አይዞክ፣ መልካም ሰው ይንገዳግዳል እንጂ አይወድቅም እና ስለዚህ አይዞን። ፈተና ለበጎ ነው፣ ለጸጋ ነው። እግዚአብሔር ጸጋ ሰጥቶሃል። አንተ መክሊት አለህ፣ ባለ መክሊት ነህ። መክሊትህን እየተጠቀምከበት ያለ ድንቅ ሰው ነህ። ስለዚህ መክሊትን አግኝተሃል። ስለዚህ በመክሊትህ አገልግለን እያገለግልክን ስለሆነ ሰይጣን ክፉ ነው። ሰይጣን በጣም ክፉ ነው፣ ሊፈትን ይችላል። ስለዚህ ይህንን ፈተና ደግሞ ተቋቁመህ ልጸና ያስፈልጋል፣ ልትበረታ ያስፈልጋል እንጂ ወደ ኋላ ልትመለስ አያስፈልግም ለማለት ነው። እንግዲህ ቅን ልብ ያላቸው ኢትዮጵያውያን፣ ትውልደ ኢትዮጵያውያን በውጭም በውስጥም ያሉት እንደሚደግፉ ከአንተ ጋር እንደሚሆኑ ያለው ነገር ቤተሰብ እንደሚሆኑ ባለሙሉ ተስፋ ነኝና አይዞን፣ በርታ፣ ጠንክር ወንድማችን። ፈተናዎች ይኖራሉ። በተለይ መልካም ስራ የሚሰራ ሰው፣ በተለይ መልካም አገልግሎት ቅን ልብ ያለው ሰው ይፈተናል፣ ምንም ጥያቄ የለው እና ብዙ ቪዲዮዎች አይደለም በቲክቶክም በዩቲዩብም አይቻሉ እውነት ለመናገር እና እስካሁን በዚህ ሀሳብ አልመጣሁም። ማለትም ምንድነው ትንሽ ያስጠላል እውነት ለመናገር በተለይ ደግሞ የቤተክርስቲያናችን አባቶች ጋር ባለው ጉዳይ ትንሽ አይምሮ እንትን የሚል ነገር ነው ያለው። ምክንያቱም እነሱን ታግ ያደርጓቸዋል፣ ወዷቸዋል። ስለዚህ እሱ በቅን ልብ በትህትና እውነት ለመናገር እኔ በደንብ ቪዲዮውን ስላየሁት ነው። በትህትና በቅን ልብ ነው የሄደው። ይቅርታም ሲያደርግ የነበረው ከአንጀቱ ከልቡ በትህትና ነበረ። ነገር ግን ያው ሰይጣን ክፉ ነውና በተለያዩ ሰዎች ላይ እያደረ ይፈትናል። ኤኒዌይ ለበጎ ነው፣ ለጸጋ ነው፣ ለበረከት ነው የሚለውን በሙሉ ልብ መያዝ አለብህ ለማለት ፈልጌ ነው። በርታ፣ ጠንክርልን፣ አይዞን። እግዚአብሔር የበለጠ ጸጋ ሊሰጥህ ስለፈለገ ነው የፈተነህና ስለዚህ ሰይጣን የሚፈትንህ ለጸጋ ነው፣ ለበረከት ነው። እንግዲህ ፈተና ለበረከት ነው፣ ፈተና ለጸጋ ነው። ብዙ የተፈተኑ ቅዱሳን፣ ብዙ የተፈተኑ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች ጸጋ በዝቶላቸዋል፣ በረከት በዝቶላቸዋል፣ አገልግሎታቸው በዝቶላቸዋል፣ ጠንካሮች ሆነዋል። ስለዚህ በረከት እንደሚያሰጥህ፣ ቸርነት እንደሚያሰጥህ፣ ጸጋ እንደሚበዛ አቀህ በፈተና ጽናለን ወንድማችን ለማለት ፈልጋለሁ። አመሰግናለሁ።